ሄሎ ሄሎ ፍጹም ይሰማል? አሁን ይሰማል። ተክላይ እንዴት ነህ? መልካም እግዚአብሔር ይመስገን። እንዴት ነህ? አለን። ያው ከገብሬ ጋር ተነጋግረናል። ጠዋትም አንተንም አገኘሃለሁ ወደ በኋላ ብዬ ነበረ። አሁን ደወልክ በአጋጣሚ። በቃ ማውራት እንችላለን። አሁን ገና ከስብሰባ ወጣሁኝ። ብዙ ስብሰባ ነው። መልካም። አይ ነግሮኛል። ጠዋት ተገናኛችሁና ጉብኝት የሚደረግበት ቦታ የመረጣችሁት የማይድሙ እሱ መታየት የሚገባ ቦታ አይደለም። ምን መሰለህ የታሰበው ተክላይ እሱን ዋና እንደውም እሱ ነው መታየት አለበት። አላማው ምን መሰለህ እኛ ያሰብነው እኛ ምን መሰለህ ያሰብነው እንዲያየውና ዋና በቃ በዋናነት መፍትሄ የሚባለው መመለስ አለባቸው የሚለውን ለማሳየት ነው። አንደኛ እሱን የመረጥነው ተክላይ ወደ ሀገራቸው ወደ መጡበት ሀገራቸው በሰላም ይመለሱ የሚለውን ሜሴጅ ለማሳየት ነው እሱ ቦታ የተፈለገው። አይዲፒ የሚባለው በቃ ወደ ቤታቸው መግባት አለባቸው። ወደ ምዕራብ ትግራይ ወደ ኦሪጂናል መኖሪያቸው መመለስ ነው ያለባቸው። እዚህ መኖር የለባቸውም ነው መልእክቱ። ገብቶሃል አይደለ? አምባሳደሩ እንደዚህ እንዲል ነው እኛ የምንፈልገው። ትርጉም የለውም ነው የምልህ ያለሁት። እንዴ ኧረ ተክሌ አሁን እኔ እንደዚህ አይነት ስህተት የምሰራ ሰው ነኝ እንዴ? እኔ አልኩህ እንግዲያውስ ጥሩ ነው አይደለም። አዳምጠኝ። አሁን ተክሌ አሁን የምትለኝን ነገር እኔ በደንብ አንደርስታንድ አደርጋለሁ። እኔ ደግሞ የምልህ እኔ ብቻ ሳልሆን እኔ የሂውማኒቴሪያን ቲም ስንሰራ እንደዚህ አይነት ተራ ስህተት የምንሰራ ሰዎች አይደለንም። እድሉ ለእኛ ብትሰጡም የተሻለ ይሆናል። ፍጹም ትርጉም የለውም። ሼልተር ልናሳየው አይደለም እንሄደው። ተክሌ አንደርስታንድ አድርገኝ። እኔ እንደዚህ አይነት ስህተት የምሰራ ሰው አይደለም። እንግዲያው ስለኛ እድሉ ስጠና ስህተት መስራት አይደለም። እንዴት ነው? ምን እያልከኝ ነው ያለኸው? አሁን አንተም እኮ እየሰማኸኝ አይደለም ተክሌ። ያንን ብቻ አይደለም ሰምቻለሁ። እኔ እኮ ስለማውቀው ቦታ እኮ ነው እየነገርከኝ። ማስተዳደረው ቦታ እኮ ነው እየነገርከኝ ያለው። ማላውቀው እኮ አይደለም። እኔ ከርቀት የምከታተለው እኮ አይደለሁም። አይ ነው ተክሌ። እንዴ ይሄማ ስራህ ነው፣ በደንብ ታውቀዋለህ። ታዲያ ያለውን ቁጥር ጭምር ልነግርህ እችላለሁ። ፍረስዋት ይሁን ሌላኛው አይዲፒ ያለበት ቦታ ይሁን እንዳልከው ማይዱም 19 እኔ እኮ ሂውማኒቴሪያን ነኝ ተክሌ። እኔ ነገርኩህ እኮ። ታዲያ ወደ ሼልተር መውሰዱ ምን ተክሌ? አትንገረኛ። ስራዬን እኮ እየነገርከኝ ነው እንዴ። የምሰራውን ማቅሰው ነኝ እኮ እንዴ ተክሌ። ተው እንጂ አሁን እኔ ልክ እንደምንም ኢግኖራንት እንደሆነ ሰው አታናግረኝ። አሁን እኮ እኔ መንገድ ላይ ነኝ ያለሁት እያልኩ ያለሁትም አድምጠኝ ፍጹም። አንደኛ ነገር የጋራ ውይይትም አለን አልኩ። ደብረጽዮንም እየመጣ ነው፣ አማኑኤልም እየመጣ ነው፣ ሌሎችም ተጨምረን እየመጣን ነው ያለነው። ከሱ ጋር ውይይት አለን። እኔ አንተ ይኸውልህ ያልገባህን ነገር በአካል ስመጣ አስረዳሃለሁ። እንግዲያው እኛ እንምረጠው ቦታውን። መልካም ተረድቻለሁ። ካልሆነ በራሳችን አዳምጠኝ። ከሁመራ እስከ አብዱራፊ፣ ከሽሬ እስከ ዛላምበሳ፣ አዲግራት፣ አድዋ፣ አብያ አዲ በለው እያንዳንዷን አይዲፒ ማፕ ያደረኩት እኔ ነኝ። እማላቃት አንዲት ዲቴይል የለችም ስለ ትግራይ። በዚህ አልስማማም። ነገም አልስማማም። እኛ አልመረጥነውም። ወደ ሼልተር ነው እየሄድክ ያለው። ትክክል አይደለም ብዬ ደግሞ ነግረዋለሁ። ችግር የለውም። መብትህ ነው። የፈለከው መናገር ትችላለህ። መልካም ደካም ይኸውልህ ቆይ እንደዚህ መልካም ብላ ጨርስም። ይኸውልህ ታዲያ ተክላይ ይሄ ሌላ ነገር ነው። ይሄ ያንተም ይሄ መልእክቱ ሌላ ነው የሚያስተላልፍልኝ ለኔም ጭምር። ስለዚህ ትክክል አይሆንም፣ አልቀበለውም። ወደዛም ሄድም በቃም እንደዛ ነው ልልህ የምችለው። ስንት ሰዓት ነው አንተ የምትገባው ሽሬ? መንገድ ላይ ነኝ ያለሁት። ስንት ሰዓት ትገባለህ ንገረኝ። እዛ 12 ደርሳለሁ። መድረሻ 12 መድረሻ ነው። ይኸው 4 ሰዓትም ግባ 5 ሰዓት ላይ እመጣለሁ፣ አገኘሃለሁ። ተክሌ አንድ ነገር ልንገርህ። ስለ ትግራይ የሚያመኝ ሰው ነኝ። ደህና እኔ በዛ ወደ ግምገማ አልገባሁም። ፍጹም አይደለም። የግምገማ ጉዳይ የለኝም። አዳምጠኝ። ከአንተ በላይ ምናምን ማለት አያስፈልግም ብዬ ነው። አዳምጠኝ። ብቸኛ ምግብ ወደ ትግራይ የማስገባ የነበርኩት እኔ ነኝ። ስለ ትግራይ ያመኛል። ስለዚህ ይኸውልህ ተክሌ የምነግርህን የምትሰማኝ ከሆነ እንደ ወንድም ነው የምነግርህ። የእኛን ስትራቴጂ እናውቀዋለን እኛ ምን እንደምንሰራ።